أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. لإلاف قريش إيلافهم رحلة الشتاء والصيف. إتش سورة القريش ويم سورة لإلاف قريش يمتبالستون من السور المكية عند جماهير العلماء. በአብዛኞቹ የዑለማዎች እይታ መካ ትወርዳለች ተብሎ ይታሰባል። በቂል ደግሞ መዲና እንደተወረደችም ተገልጿል። والأول أصح የተወረደችው መካ ነው የሚለው ሐሳብ ግን ሶሂህ ነው ማለት ነው። እና አብዱላህ ኢብኑ አባስ የአንቀጾቿን ቁጥር በተመለከተ አራት እንደሆነች ገልጸዋል ማለት ነው። ومن أهم أهدافها تذكير أهل مكة بجانب من نعم الله تعالى عليهم. በትኩረት ከምታስተላልፈው መልእክት አንዱና ተጠቃሹ መካውያንን አላህ የዋለላቸውን ውለታ ታነሳለች። አላህ በዋለላቸው ጸጋና ኒዕማው ወደ አላህ Subhanahu Wa Ta'ala በመመለስ ለሽኩር እሱን ለመገዛትና ተውሂድን ለመቀበል ቢያነሳሳቸው በሚል ማለት ነው። ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ አዛኝና እጅግ ሩህሩህ በሆነው ለኢላፊ ቁረይሽን ቁረይሾችን ለማለማመድ ኢላፊሂም ሪህለተ ሽታኢ ወሶይፍ የብርድንና የበጋን ጉዞ ለማለማመድ ይላል። ይሄንን አደረገ ቢማዕና ፈጀዐለሁም ከአስፊን መእኩል እንደተበላ ቡቃያ አደረጋቸው ማለት ነው። እቺ ሱራ በአንዳንድ ዑለማዎች እይታ መልእክቷ ከባለፈው ሱራ ከሱረቱል ፊል ጋር ከመዛመዷ የተነሳ ሁለት ሱራ ብለው መቁጠርን ሁሉ ያልደፈሩ ወይንም አንድ ሱራ ነው ብለው ያሉ ሁሉ አሉ። ማዕናው ለኢላፊ ቁረይሽን ኢላፊሂም ሪህለተ ሽታኢ ወሶይፍ የሚለው ፈጀዐለሁም ከአስፊን መእኩል ከሚለው ጋር የተያያዘ ነው። ፈጀዐለሁም ከአስፊን መእኩል አስሐበል ፊሎችን አላህ Subhanahu Wa Ta'ala እንደተበላ የአዝመራ ቅጠል አደረጋቸው ይላል። ለምን? ለኢላፊ ቁረይሽን ቁረይሾችን ለማለማመድ ኢላፊሂም ሪህለተ ሽታኢ ወሶይፍ የክረምትን የብርድንና የበጋን ጉዞ ለማለማመድ ኢላፊሂም ሪህለተ ሽታኢ በደል ነው ከመጀመሪያው ኢላፍ ማለት ነው። የቁረይሾች የብርድና የበጋ ጊዜ ጉዞ በማለት የተሻው ምንድነው? كانت لهم رحلتان في كل عام للتجارة. በየአመቱ በአመት ውስጥ ሁለት ጉዞ ነበራቸው። አንደኛዋ በክረምቱ በብርዳማው ጊዜ ወደ የመን የሚደረግ ጉዞ ነው። والأخرى في الصيف ሌላኛው ደግሞ በበጋ ነው። እሱም ደግሞ ወደ ሻም ሀገር የሚያደርጉት ጉዞ ነው። መካ እንደሚታወቀው ዋዲየን ጀድበን ላ ዘርዐ ፊሂ ወላ ضرع የሚታለብ እንስሳ የሌለበት ተዘርቶ ቡቃያ የማይበቅልበት አይነት ዝናብ የሌለው ደረቅ በረሃማ አካባቢ ነው። ቁረይሾች በዛ አካባቢ ኑሯቸውን መስርተው ሲኖሩ አብዛኛው የህይወት የመኖር አስተዋጽኦ አስፈላጊ ቁሳቁሶችን ማቴሪያሎችን የሚያሟሉት በንግድ ነው። ንግዶቻቸው ደግሞ ርቆ በመጓዝ እስከ የመን እና እስከ ሻም እስከ አሁኒቱ ሶሪያ አካባቢ ድረስ በመጓዝ አስፈላጊ የሆኑ ነገሮችን ገዝተውና ሸምተው በመንጣት ነው። በዚህ ጉዟቸው ከመካ ተነስተው አገርን አቋርጠው የመን እንዲሁም ሶሪያ ደርሰው ገዝተው የሚያሰኛቸውን እስከሚመጡ لا يتعرض لهم أحد بسوء ማንም በመጥፎ ነገር አይደርስባቸውም። በየመንገዳቸው በክብር በነጻነት ደርሰው ይመጣሉ ማለት ነው። ቁረይሹን ሱካን ወሐረሚላህ ወውላቱ በይቲላህ ይባላሉ። እነዚህ ቁረይሾች ናቸው
የአላህን ሐረም የሚኖሩ የአላህ ቤት ጎረቤቶች ናቸው እየተባሉ በክብር ማንኛውም ሽፍታ ሳይነካቸው በነጻነት ሲፈልጉ ወደ ሻም ሲፈልጉ ወደ የመን እየሄዱ የሚያስፈልጋቸውን ነገር እየሸመቱና እየገዙ ይመጣሉ ማለት ነው። ይህ አላህ Subhanahu Wa Ta'ala ለነሱ የዋለላቸው ምንድነው? ኒዕማና ጸጋ ነው። አላህ Subhanahu Wa Ta'ala በዚህ መልኩ እነሱን በተረጋጋ ህይወት በነጻነት በሰላም እንዲኖሩ ጠላቶቻቸውን አስሐበል ፊልን አጠፋቸው ፈዓለ ቢሂም ማፋል ማለት ነው። فليعبدوا رب هذا البيت ስለዚህ የዚህን የተከበረ ቤት ጌታ ይገዙ እሱም ብቻ ያምልኩ ይላል። አልበይት በማለት የተሻው ካዕባ ነው። የካዕባው ጌታ አላህ ነው። الذي أطعمهم ያንን ያበላቸውን من جوع ከረሃብ በኋላ ያበላቸውን من بعد جوع ማለት ነው። እሱም بحمل الميرة إلى مكة ወደ መካ ለነሱ አስፈላጊ የሆኑ የሚሸመቱ ነገሮች እንዲመጡ በማድረግ እነሱ ሄደው ለመሸመት በሚፈልጉበት ጊዜ መንገዱን ሰላም ጉዞውን እንዲለምዱት በማድረግ وأمنهم من خوف ከፍርሃትም አማን ያደረጋቸው የሆነን ጌታ ከመካ ተነስተው እስከ የመን ከዛም እስከ ሶሪያ እስከሚደርሱ ማንም ሲሄዱም ይሁን ሲመጡ ተዓሩድ የሚሆንባቸው አልነበረም። ያንን አማን ያንን ሰላም ያንን ጸጥታ የለገሳቸው የሆነን ጌታ ከረሃብ ከችግር በኋላ ያበላቸውን የሆነን ጌታ የዚህን ቤት ባለቤት አላህን ይገዙ ይላል። በዚህ መልኩ እንግዲህ አላህ Subhanahu Wa Ta'ala ባለፈችው ሱራ በሱረቱል ፊል እንዲሁም በተከታዩዋ በሱረቱ ቁረይሽ ለቁረይሾች የዋለውን ውለታ ይገልጻል ማለት ነው። ለመጀመሪያ ጊዜና ወደ ሶሪያ ረጅም ጉዞ በመጓዝ ለመካ ነዋሪዎች አስፈላጊ ነገር ሸምቶና ገዝቶ መንጣት እንደሚቻል በተግባር ያሳየው ሃሽም የሚባለው የመልእክተኛው አለይሂ ሰላቱ ወሰለም አያት ነው። ከዚያ በኋላ እንግዲህ ከሃሽም ቀጥሎ ብዙዎች አረቦች እየተንቀሳቀሱ በንግድ ተሰማርተው ህይወታቸውን ይገፉ ነበር። ይህ አንድም ጉዞውን እንዲለምዱ በማድረግ ሁለቱም ደግሞ ወጥተው እስከሚገቡ በሽፍታና በወራሪ እንዳይነኩ ጸጥታውን በመስጠት አላህ Subhanahu Wa Ta'ala ትልቅ ጸጋ ውሎላቸዋል። ለዚህ ጸጋና ኒዕማ ሹክር ይሆን ዘንድም የዚህን ቤት ጌታ አላህን ያምልኩ ብሎ ጸጋዎቹን እየቆጣጠረ ነው ያለው።